መዲናችን አዲስ አበባ እንደ ስፋቷ ሁሉ ብዙ ውጣ ውረዶችን የምታስተናግድ ከተማ ናት። ለዘመናት አስተማማኝና ፈጣን የትራንስፖርት አማራጭ ማግኘት በጣም ከባድ ነበረ። በተለይ አምሽቶ መግባት ስጋቱ እንዲጨምር ያደርገዋል። ወይዘሮ ሳምራዊት ፍቅሩ ትባላለች። ከተራ ሐሳብ ራይድን ወደ መመስረት ተወልዳ ያደገችው በአሰላ ከተማ ሲሆን እንደ ብዙዎቻችን በልጅነቷ ኮምፒውተርም ሆነ ስማርትፎን የማግኘት አጋጣሚ አልነበራትም። ለመጀመሪያ ጊዜ በ17 ዓመቷ ኮምፒውተርን ካየች በኋላ መልመል ብቻ ሳይሆን የህይወት አቅጣጫዋ በዚህ ሙያ ዘርፍ እንዲሆን ወሰነች። የዲፕሎማ ትምህርቷን በሶፍትዌር ኢንጂነሪንግ በማይክሮሊንክ አይቲ ኮሌጅ ከጨረሰች በኋላ የመጀመሪያ ዲግሪዋን በሂልኮ ኮምፒውተር ሳይንስን ቀጥላለች። የዲግሪ ትምህርቷን እየተከታተለች በአንድ የሙዚቃ ካሴት መሸጫ ድርጅት ውስጥ በሽያጭ ሰራተኝነት ሰርታለች። በዚህም መስራቷ የሙያዋንና ሶፍት ስኪልን እንድታዳብር እንዳደረጋት ትናገራለች። የመጀመሪያ ዲግሪዋን ከጨረሰች በኋላ የተለያዩ ድርጅት ውስጥ ከሀገር ውስጥ እስከ ሀገር ውጪ ሰርታለች። የራሷን ድርጅት ለመመስረት የወሰነችው ከካሜሮን የ7 ወር ቆይታ መልስ በኋላ ነው። በ2007 ሃይብሪድ ዲዛይን የተሰኘውን ድርጅት አቋቁማለች። በዚህም ራይድ የተሰኘውን ሲስተም ዘርግታለች። ራይድ ሲጀመር ኤስኤምኤስን መሰረት ያደረገ ቢሆንም በ2010 የራሱን የሞባይል አፕ አስተዋውቆናል። አሁን ላይ ራይድ የተሰኘው ሲስተም ከ90 በላይ % የሚሆኑ ሰራተኞቹ ሴት ሲሆኑ ከ120 በላይ ለሚሆኑ ሰራተኞች የስራ ዕድል ፈጥሯል። እንዲሁም ወደ ጎረቤት ሀገር ወደ ጅቡቲን በመሄድ ቅርንጫፍ ከፍቷል። ወይዘሮ ሳምራዊት እንደ አውሮፓውያን አቆጣጠር በ2022 ቢቢሲ ባወጣው ዘገባ ላይ በዓለማችን ላይ በቴክኖሎጂ ዙሪያ 100 ሴት ተጽዕኖ ፈጣሪ ብሎ ስሟን አስገብቷታል። ከትንሽ ከተማ እስከ አዲስ አበባ አንድ ታክሲ የከተማዋን ገጽታ እስከ መቀየር የወይዘሮ ሳምራዊት ስኬት የሚነግረን አንድ ሐሳብ ከብዙ ትጋት ጋር ሀገርን መቀየር እንደሚችል ነው። ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግዎን አይርሱ። እናመሰግናለን።